ይህን የመሰለ ቆንጂዬ የሚጣፍጥ ብርዮሽ በቤታችን ከቸኮሌት ጋራ እንዴት አብረን እንደምንሰራ አብረን እናያለን። ተከታተሉኝ። ሰላም ሰላም የጸጌ ዩቲዩብ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እንደምን ከረማችሁ? በጣም ደህና ነኝ እኔ እግዚአብሔር ይመስገን። ሁሉ ሰላም፣ ሁሉ መልካም ነው እኔ ጋር። እንግዲህ ይህን ቪዲዮ ስታዩት ከጾም በፊት እንደሆነ ይሁት ማለት ነው። ያው በእርግጥ እኔ ምኖረው አረብ ሀገር ነው፣ የምሰራው ለሰዎቹ ነው ማለት ነው። ስለዚህ የጾም ወቅት ነው። በእርግጥ ግን ደግሞ ለቤቱ ባለቤቶች ነው ማለት ነው የሚሰራው። ዞሮ ዞሮ እዚህ ጋር ያው እንዳያችሁት ወተት አለ፣ ቸኮሌት ችብሶ አለ፣ እንደገና ደግሞ ቫኒላ አለ፣ ስኳር አለ፣ ዱቄት አለ። ወተቱን ትንሽ ሞቅ እናደርገውና በዚህ በኬሲዋ ማለት ነው ወይም ደግሞ ጣፋጭ የሚበላባት አለች አይደለ? በእሷ ወይም ደግሞ በኩባያም ሊሆን ይችላል። እናንተ በምትፈልጉት መለካት ትችላላችሁ። በሱ 2 ነው ያደረኩት ማለት ነው ወተት። እሱን እንደዛ እናደርግና ሞቅ ያለ መሆን አለበት። ከዛ በኋላ ማለት በጣም የፈለሰ ሞቅ በቃ በቀዝቃዜው ብቻ የለቀቀ መሆን አለበት። ከዛ በኋላ እርሾ በሻይ ማንኪያ ድርበብ ያክል በደንብ ሳንሞላው እናደርጋለን ማለት ነው። ትንሽዬ ቫኒላ፣ ትንሽዬ ጨው፣ ስኳሩን አንድ ላይ እናደርግና እንከርነዋለን ማለት ነው። ኩፍ እንዲለለን ያው እዚህ ጋር እርሾ እያደረጉ ነው። ኩፍ እንዲለለን እናደርገውና ትንሽዬ ጨው ነው ይሄ። በጣም ነው የሚጣፍጠው። በቤታችሁ ሰርታችሁ እንድትበሉት ስል በትህትና ጋብዛችኋለሁ። እና ዩቲዩቤን ያው አዲስ ነው እንደምታዩት፣ ሰብስክራይብ አድርጉኝ፣ እንዲሁም ሼር አድርጉ፣ ላይክ አድርጉ እና በጣም አመሰግናለሁ ስለምታበረታቱኝ። ኮመንት ላይ ደግሞ ሀሳባችሁን አስተያየታችሁን ማስተካከል እንዳለብኝ አሳውቁኝ ማለት ነው ውዶችዬ። በጣም አመሰግናለሁ ስለምትከታተሉ። ከዛ እዚህ ጋር እንደዚህ እንከርነዋለን ማለት ነው። እንከርነውና አስቀምጠዋለን እንደዚህ ቢያንስ 30 ደቂቃ ምናምን ያክል። ከዛ ከ30 ደቂቃ በኋላ እንደዚህ ሲከፍተው ቆፍ ብሎልኛል ማለት ነው። ከዛ ቅድም ያያችሁትን ያዘጋጀሁትን ዱቄት ጨምርና እናቦካዋለን ማለት ነው። እዛ እንቁላሉን መጀመሪያ እንጨምራለን። አንድ እንቁላል ነው የሚያስፈልገው። አንድ እንቁላል ያስፈልገዋል። አንድ ላይ እንደዚህ ከዱቄቱ ጋር አንድ ላይ ነው ትንሽዬ ቫኒላ እንጨምርበታለን። ከፈለጋችሁ ፈሳሹን፣ ከፈለጋችሁ የስኳሩን ማንኛውም ማለት ነው። እናንተ በመጠናችሁ ማለት ስኳር ጨመር ማድረግ ትችላላችሁ። የሚሰዎች ስኳር ያነክል ስለማይበሉ ነው ማለት ለዘዝ ቢል የተሻለ ስለሆነ ይሄ ቫኒላ ነው። ትንጥዬ የጨመርኩትኝ እንቁላል ትንሽዬ ስለሆነ ማለት ነው። ማለት አንድ እንቁላል ስለሆነ ሽት ማድረግ ምናምን አይጠበቅባችሁም። ከፈለጋችሁ በስባችሁ ለብቻ እንደዚህ ማቀላቀል ትችላላችሁ ማለት ነው። እንደዚህ እንደምታዩት እናቀላቅለዋለን።
እዚህ ጋር ዱቄቱን እያየው ነው የምጨምረው ማለት ነው። ማለት ቅጥነቱን ምናምን። ከዛ በኋላ እዚህ ጋር የገበታ ቂቤ እናንተ በምትፈልጉት መጠን ነው የምትጨምሩት። በምትፈልጉት መጠን ጨምራላችሁ። ሊጡ ከተዋሃደላችሁ በኋላ አንድ ላይ እንደዚህ ታቀላቅሉታላችሁ ማለት ነው። እኔ እንደዚህ ይኸው ቪዲዮ እንዳይረዝምባችሁ አቀላቅዬ ጨርሼ መጥቻለሁኝ። ከዛ በኋላ በእንትን ትከርሙታላችሁ በፌስታል ነገር ሽፍን አድርጋችሁ ሙቀት ያለበት ቦታ ታስቀምጡለታላችሁ። ቢያንስ 1 ሰዓት ያክል ይፈልጋል። ከዛ በኋላ ኮፍ ሲል እናመጣውና እንጋግረዋለን ማለት ነው። ያው እዚህ ጋር ኮፍ ብሎልኛል። በጣም ነበር የሚያምረው እንደምታዩት። በአንድ እጄ ነው ካሜራውን ያዝኩት እና ምንም እየተመቸኝ አልነበረም። ቦታ ትቼ የሚቀርጽበት እንደምንም ብዬ አስገብቻታለሁ እና እንደዚህ አድርጌ አስተካከልኩትኝ። ከዛ በኋላ እንደዚህ እንዳመጣውና ቸኮሌቱ እንደዚህ እንበትንበታለን። ትንሽ አሳንሸዋለሁ ቸኮሌት፣ እናንተ ጨምር ማድረግ ትችላላችሁ። በጣም ነው የሚጣፍጠው። ከዛ አንድ ላይ ድልቅልቅ እናደርገዋለን ማለት ነው። ከዛ በኋላ እንዳመጣውና አሁንም እንጠቀልለውና ከዛ በኋላ እንቆራርጠዋለን። እንደዚህ እንዳምጠውና ከዛ በኋላ እንጠቀልለዋለን። ከዛ በኋላ እንቆራርጠውና አሁንም ያን የቆራረጥነውን አንዳንዱን እያነሳን ዝርግት እያደረግን በመጋገሪያችን እንደዚህ እናደርገዋለን ማለት ነው። ይሄ ኮፍ እስከሚል ድረስ እንጠብቀዋለን። ኮፍ ካልን በኋላ ኦቨን ውስጥ እንከተውና ቢያንስ እስከ በጣም ኃይለኛ ማድረግ